ሰላም ተመልካቾች እንደምን ቆያችሁ? እንግዲህ ዛሬ ደግሞ ይዤላችሁ የመጣሁኝ የቫይታሚን ዲ እጥረት ምንድነው? ቫይታሚን ዲ ለምን ያስፈልጋል? የቫይታሚን ዲ እጥረት መንስኤዎች ምንድናቸው? የቫይታሚን ዲ እጥረት ምልክቶችስ ምንድናቸውና የቫይታሚን ዲ እጥረት ህክምናስ ምንድነው የሚደረግ የሚለውን የምናይ ይሆናል። ቪዲዮውን እስከ መጨረሻው ተከታተሉት። አመሰግናለሁ። እንግዲህ የቫይታሚን ዲ እጥረት ምንድነው በምንበት ጊዜ የቫይታሚን ዲ እጥረት የአጥንት እና የጡንቻ ችግርን የሚያስከትለው የተለመደ በሽታ ሲሆን በማንኛውም የእድሜ ክልል ውስጥ ሊከሰት ይችላል። እንግዲህ ሊታከምም ይችላል ማለት ነው። የቫይታሚን ዲ አስፈላጊነትና ምንጮች ቫይታሚን ዲ ለአጠቃላይ ጤና አስፈላጊ ነው። በሚከተሉት ውስጥ ወሳኝ ሚናም ይጫወታል። በደምና በአጥንት ውስጥ የካልሲየም ሚዛን መጠበቅ፣ የአጥንት ግንባታና ጥገናን ይደግፋል። ካልሲየምና ፎስፎረስ እንዲዋሃዱ መርዳት ለአጥንት ጥንካሬና ጤናማ ለቲሹዎች በጣም አስፈላጊ ነው። የነርቭ የጡንቻና የበሽታ መከላከል ስርዓቶችንም ይደግፋል ማለት ነው። እንግዲህ ቪታሚን ዲ እንግዲህ ሌላው የቫይታሚን ዲ እጥረት መንስኤዎች ምንድናቸው ብለን በምናይበት ሰዓት በቂ ያልሆነ ቫይታሚን ዲ አመጋገብ፣ ቫይታሚን ዲ ከምግብ ውስጥ እንዳይገባ የሚከለክሉ የተለያዩ ችግሮች መኖራቸው፣ ለፀሐይ ብርሃን በቂ አለመጋለጥ ወይም በቂ የፀሐይ ብርሃን አለማግኘት በተለይ በህፃናት እድሜ ክልል ውስጥ የሚገኙ፣ በቆዳ ውስጥ ያለውን የተፈጥሮ የቫይታሚን ዲ ምርት እንግዲህ ይገድባል ማለት ነው። በቂ ፀሐይ አለማግኘት፣ የተዳከመ የቫይታሚን ዲ በጉበት ወይም በኩላሊት ውስጥ አለመኖር፣ የሰውነትን ቫይታሚን ዲ የመሳብ ወይም የመጠቀም ችሎታ ላይ ጣልቃ የሚገቡ መድኃኒቶችን መጠቀም እንግዲህ እነዚህ ለቫይታሚን ዲ መንስኤ ይሆናሉ ተብሎ ይታሰባል ማለት ነው። የቫይታሚን ዲ እጥረት ምልክቶች ምንድናቸው ብለን በምናይበት ሰዓት ደግሞ የጡንቻ መድከም፣ ጭንቀት መኖር፣ የጀርባ ህመም በተለይ መገጣጠሚያ ላይ በብዛት መኖር፣ ድካም ስሜት መኖር፣ የአጥንት ህመም መኖር፣ እነዚህ እንግዲህ ብዙውን ጊዜ አብዛኛው ታካሚ ወይም በሽተኛ ላይ የቫይታሚን ዲ እጥረት ምልክቶች ሲኖሩ የሚከሰቱ ናቸው ማለት ነው። የቫይታሚን ዲ እጥረት እንግዲህ ህክምናው ምንድነው ብለን ብናይበት ሰዓት ቫይታሚን ዲ እጥረት እንዳለ ከተረጋገጠ ተጨማሪ ምግብ ማሟያ ይመከራል። እንግዲህ ቫይታሚን ዲ እጥረት ከላይ በጠቀስናቸው ምልክቶች ብቻ ሳይሆን ተጨማሪ የላቦራቶሪ ምርመራ በማድረግ ከኖርማል መጠኑ የሚያንስ ከሆነ የቫይታሚን ዲ እጥረት እንዳለ ከተረጋገጠ ተጨማሪ ማሟያ ምግብ ይመከራል ማለት ነው። የቫይታሚን ዲ ተጨማሪዎችን መቼና እንዴት እንደሚወስዱ መመሪያ በትክክልም ያገኛሉ ማለት ነው። የቫይታሚን ዲ ተጠቂ ከሆኑ ወይም እጥረት ካለብዎ እንግዲህ የቫይታሚን ዲ ምንጮች ቫይታሚን ዲ በተለያዩ ምንጮች ሊገኝ ይችላል። አንደኛውና ዋነኛው ከፀሐይ ብርሃን የሚገኝ ነው። ለፀሐይ ብርሃን ሲጋለጥ ሰውነት በተፈጥሮ ቫይታሚን ዲ ያመነጫል። ከመጠን በላይ በመጋለጥ ደግሞ ለቆዳ አለርጂና ለቆዳ ካንሰርም የመጋለጥ እድል አለ ማለት ነው። ከበቂ በላይ የፀሐይ ብርሃን በምናገኝበት ጊዜ እንግዲህ ሌላው ህክምና ምንድነው? በቫይታሚን ዲ የበለጸጉ ምግቦችን መመገብ ነው። የተፈጥሮ ምንጮች እንደ ሳልሞን፣ ቱና፣ የሰባሳ፣ የበሬ ጉበት፣ አይብ፣ እንጉዳይ እና የእንቁላል አስኳሎች ላይ እንግዲህ ከፍተኛ የሆነ የቫይታሚን ዲ ክምችት አለ ተብሎ ይታሰባል። ስለዚህ ቫይታሚን ዲ እጥረትን ለመከላከል እነዚህን ምግቦች መመገብ ያስፈልጋል ማለት ነው። ሌላው የታሸጉ ምግቦች ወተት፣ የብርቱካን ጭማቂ፣ የአኩሪ አተር መጠጦች፣ እርጎ፣ ሌሎች የወተት ተዋጽኦች ላይም የቫይታሚን ዲ ይኖራል ማለት ነው። ወይም ቫይታሚን ዲን እዚህ ጋር በመጨመር መውሰድ ይቻላል ማለት ነው። እንግዲህ ቫይታሚን ዲ በቂ አመጋገብን ለማረጋገጥ ቫይታሚን ዲ ተጨማሪ በተለያዩ መልኩ ይገኛሉ። በተለይ ለህፃን ተጋላጭነት የተገደበ ወይም የተለየ የምግብ ፍላጎት ላላቸው ግለሰቦች ብዙ ቪታሚኖች ቫይታሚን ዲ ይዛሉ። የቫይታሚን ዲ ተጨማሪ እንግዲህ በፈሳሽ መልክ
ለህፃናትና ለአዋቂዎች ተስማሚ ናቸው ማለት ነው። ስለዚህ እንግዲህ ዛሬ ይዤላችሁ የመጣሁኝ የቫይታሚን ዲ እጥረትን በተመለከተ ነው ማለት ነው። ተመልካቾች ሀሳብ አስተያየት ካለ ኮሜንት መስጫው ላይ አስቀምጡልኝ። አመሰግናለሁ።